የሙያ ፈቃድ ፈተና ለመፈተን በመጠባበቅ ላይ የምትገኙ የጤና ባለሙያዎች አዲስ መረጃ ወጥቷል። የጤና ሚኒስቴር የሙያ ፈቃድ ፈተና እንደሚሰጥ ይታወቃል። የሙያ ፈቃድ ፈተና ለመፈተን በመጀመሪያ ደረጃ መረጃችሁን ከጤና ሚኒስቴር ዌብሳይት ጋራ ማስተሳሰርና ለሙያ ፈቃድ ፈተና ዝግጁ ማድረግ የሚጠበቅባችሁ መሆኑ ይታወቃል። ከዚሁ ጋር ተያይዞ እንግዲህ በተለያየ ምክንያት መረጃችሁን ወደ ሲስተም በተለይም የፋይዳ ቁጥራችሁን የማስተሳሰርና መረጃችሁን የማያያዝ የሚቀራችሁ የጤና ባለሙያዎች መረጃችሁን እንድታያይዙና አስፈላጊ መረጃዎችን አዘጋጅታችሁ እንድትጠብቁና ነሐሴ አጋማሽ ፈተናው የሚሰጥ ስለሆነ ምዝገባው በዚህ ወር በሐምሌ መጨረሻ የሚጀመር መሆኑን እንግዲህ ለማወቅ ችለናል ማለት ነው። ከዚህ ጋር ተያይዞ እንግዲህ በ2018 የሰኔ መጨረሻ ላይ የተፈተናችሁና የመውጫ ወይም ኤግዚት ኤግዛም ተፈትናችሁ ያለፋችሁ የጤና ባለሙያዎች ከተማራችሁበት የትምህርት ተቋም የስም ዝርዝራችሁን በተማራችሁበት ተቋም አማካኝነት ወደ ጤና ሚኒስቴር ዌብሳይት ወይም ሲስተም መጫን ያለበት መሆኑንና ይህንን እንድታረጋግጡ አደራ ተብላችኋል ማለት ነው። ከዚሁ ጋር ተያይዞ እንግዲህ በተለይ የግል ትምህርት ተቋማት የተመረቃችሁ የጤና ባለሙያዎች በመጀመሪያ ደረጃ የትምህርት ማስረጃችሁን ወደ ትምህርት ሚኒስቴር መላክ ያለበትና ትምህርት ሚኒስቴር አረጋግጦ ስም ዝርዝራችሁን በየወቅቱ ወደ ጤና ሚኒስቴር የሚልክ መሆኑን ያው እንድታውቁ ለማለት ነው። ስለዚህ ፈተናው ከመድረሱና የምዝገባ ሰዓት ከመጀመሩ በፊት በወቅቱ እንድትጨርሱና ይሄ የመረጃችሁን የማደራጀት ስራ እስከ ሐምሌ 17 ድረስ ብቻ የሚቀጥል መሆኑን ለማወቅ ችለናል ማለት ነው። ይህን ለማሳሰብ ነው። አዳዲስ መረጃዎች ሲኖር ሼር የምናደርጋችሁ ይሆናል። መረጃችንን ሼር አድርጉ። አመሰግናለሁ።